አቶ ገሌ ተብለዋል። እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እውቀት ሳይጨምር ማዕረግ ጨመረ። ዲያቆን ገሌ ተባላችሁ፣ ቄስ ለመባል ምንም ሳትጨምሩ ቄስ ገሌ ተባላችሁ፣ አለቀ እንጂ አሁን ይሄ እውነት ለእናንተ ሸክም ለእኔ ሸክም መሆን ነበረበት? ይሄ የቤት ስራ ሆኖ እናንተንና እኔን ማጉላላት ነበረበት? ስንት ልማት እያለ ስንት የሚቀድም ነገር እያለ ይህንን ችግር ታዲያ የምንፈታው ሁልጊዜ በፖሊስ አይደለም፣ ሁልጊዜ በፍርድ ቤት አልነበረም። ሀይ የሚል ምዕመን በመፍጠር ነው። ይሄ ነውር ነው፣ ስርዓት አይደለም የሚል ቄስ ዲያቆን ማፍራት ስንችል ነው። አንዳንዶች እኮ በጣም የሚገርም እኮ ነው። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቀር፣ በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይሄን ያደረኩት? የኔን ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይሄን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይሄንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁም።